2 ዓመት ተብሎ ለምን 5 ዓመት ፈጀ? ሁላችንም በሪል ስቴት ግንባታም ሆነ በማንኛውም ስራ ይህ 2 ቀን ያልቃል ተብሎ ሳምንት ወይም 2 ዓመት ይረከባሉ ተብሎ 5 ዓመት ይፈጅብን ግራ እንጋባለን። እኔም የዚህ የቤት ሽያጭና ግንባታ ዘርፍ ውስጥ ይህ ጥያቄ ለምን እንደሚፈጠር ስላሳሰበኝ በዘርፉ ያሉ ባለሙያዎችን ጠይቄ ትክክለኛውን መረጃ አፈላልጌ ይህን ቪዲዮ አዘጋጅቻለሁ። ዛሬ ሂደቱ ለምን እንደሚጓተትና በምን ጥንቃቄ ማሳጠር እንደምንችል አብረን እናያለን። የመጀመሪያው ነጥብ የፋይናንስና የገንዘብ ፍሰት ችግር ካሽፍሉ። ብዙ አልሚዎች ግንባታውን የሚጀምሩት ከገዢዎች በሚሰበሰብ ቅድመ ክፍያ ነው። የሽያጭ መቀዝቀዝ፣ በቂ ቤት ካልተሸጠ ግንባታውን ለማስቀጠል የሚያስችል ፈንድ ይጠፋል። የባንክ ብድር መዘግየት፣ አልሚዎች ከባንክ የሚጠብቁት ብድር በወቅቱ ካልተፈቀደ ስራውን ያቆማሉ። ሁለተኛው ነጥብ የጥሬ ዕቃዎች ዋጋ መጨመር ኢንፍሌሽን። ኮንትራት ሲፈረም የነበረው የሲሚንቶ ብረትና የሌሎች ግብአቶች ዋጋ በ2 ዓመት ውስጥ በከፍተኛ ሁኔታ ሊጨምር ይችላል። ኪሳራን መፍራት፣ አልሚው በገቡበት ውል መሰረት ለመጨረስ ሲያሰሉ ኪሳራ ሊገጥማቸው ስለሚችል ዋጋ እስኪረጋጋ ወይንም ተጨማሪ ክፍያ ከገዢዎች እስኪጠይቁ ድረስ ስራውን ያዘገዩታል። ሶስተኛው ነጥብ የመሰረተ ልማትና የመሬት ጉዳዮች። የመንግስት ፈቃድ፣ ይዞታ ማረጋገጫ፣ የፕላን ስምምነት ወይም የግንባታ ፈቃድ ሂደት ከታሰበው በላይ ረጅም ጊዜ ሊወስድ ይችላል። መሰረተ ልማት፣ የኤሌክትሪክ ኃይል፣ የውሃ መስመርና የመንገድ ዝርጋታ ከመንግስት ጋር የተያያዙ ስለሆኑ ከአልሚ ቁጥጥር ውጪ ሊዘገዩ ይችላሉ። አራተኛውና የመጨረሻው ነጥብ የአቅምና የእቅድ ስህተት ፑር ፕሮጀክት ማኔጅመንት። አንዳንድ አልሚዎች ያላቸውን አቅም ሳያገናዝቡ ብዙ ፕሮጀክቶችን በአንድ ጊዜ ይጀምራሉ። የሰው ኃይል እጥረት፣ ብቁ የሆነ የመሐንዲስና የባለሙያ እጥረት የግንባታውን ፍጥነት ይቀንሰዋል። የግልጽነት ጉድለት፣ አንዳንድ ኩባንያዎች ገዢዎችን ለመሳብ ብቻ የማይቻል አጭር የጊዜ ገደብ ለምሳሌ 2 ዓመት ቃል ይገባሉ። ታዲያ ይህንን መረጃ ያዘጋጀሁት በዘርፉ ያሉ ባለሙያዎችን በማማከርና ብዙዎቻችን የምንወድቅባቸውን ስህተቶች በመመልከት ነው። ወደፊት እንደዚህ ያሉ ግልጽና ጠቃሚ መረጃዎችን ይዤ እቀርባለሁ። ይሄ ቪዲዮ ከጠቀማችሁ ላይክ በማድረግ አበረታቱኝ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።